ያለሽ ስለዚህ እንደዛ ሆነ እንደዛ ነው ላለመጥራት ነው ሁሉ እኛን ላለመጥራት ነው ይሁሉ ቢጠራው ለምን እኔ ብጠሪኝ የኔ ቤተሰቦች እንዳለ እንደተጠሩ ይቆጥሩታል ለምን ላይቭ ገብቼ ሰርጉን ሁሉ ነገር ስለማሳያቸው እንደተጠሩ ይቆጥሩታል የኔ ቤተሰቦች እኔን ከጠራሽኝ እንደጠራሻቸው ነው የሚቆጥሩት በቃ አንቺ እንዳልሽው ማሪ አንቺ እንዳልሽው እንዳሰብሽው ችግር የለውም በቃኛ ያው ምን እናመጣለን አስነዳው ሰርፕራይዝ ነው ብዬ ተናገርኩ ሰርፕራይዝ ነው ብዬ ተናገርኩ ሰው ሰርፕራይዝ አድርጎኝ ነው ሜካፕ እሺ የረጁስ ምንድነው ያንቺ ሰርፕራይዝ ነው የረጁስ ረጁማ እየተባበረችኝ ለህቴማ ለህቴ አንቨርሰሪ እንደዚህ አልልም ብላ ነው ቋብልጭ አልኩ ለልደቴ ራሱ እኮ በእናትሽ አንቨርሰሪ አድርጋ ለልደቴ ራሱ የደገሰች ሰው እኮ ናት ረጁ ይሄን ትረሻለሽ አረሳም ለልደቴ ራሱ እንትን ያለች ሰው ነች ያ ሁላችንም እንደረጁ አይነት ጓደኛ ይስጠን እኔ ደግሞ ቢሆን ደግሞ አሁን ሲጀመርኛ ሰርግ በዚህ አጋጣሚ ማለት ሀቡ ሰርግኛ እንዳላረግን ታውቂያለሽ ከዚህ በፊት ነግሬሻለሁ እና ብዙ ሰው አያውቅም ነበረ ሰርግ ስላላደ እኔና ኤልያስ ስንጋባ ሰርግ አላረግንም ነበረ ብዙ ሰው አያውቅም ነበረ ለዛ ነው በቃ ሰው ትንሽ ሰው የተጠራው እንጂ ወላይ ረጁንም የላትም ብዙ ሰው እየጠየቀኝ ስለሆነ ለዛ ነው እያልሽ ነው አረ ደስታን እንደዛ ነገር ማንንም ምንም የመጣ ነገር የለም ሲመጣ ነግራችኋለሁ ድሪዶ ማትዝጉባት ዜድ ከዚህ በኋላ ገባ እንጀራውን አትዝጉባት እንጂ አቡኝ እዚህ ኮሜንት ላይ ራሱ ረጁን ለኔ እያነበብኩ ነበረ አውቀው ነው ዝም በይ ማሬ ሜካፕ አርቲስት አምጥታ ቤቴ ድረስ እንደዚህ አይነት ጓደኛ አለ ሜካፕ አርቲስት አምጥታ ዲኮር አስደርጋ ቤቱን ወገቧን በቃ ሰርግ አድርጋው የጠበቀችኝ በይው እሷና የሆነች ሀያት የምትባል ጓደኛ ያለች የባሌ ዘመድ በቃ ታይኝ ታዲያ ምን ነው ብትቀርጹ ቭሎግ ብታሳዩን እኛ ዲኮሩን ብናይ ምን ችግር አለው አይ እኔ በጣም ኢሞሽናል ስለነበርኩኝ ስላላወኩኝ ያልቀረስኩት አረ ቢስሚላህ ካላየን አናምንም ተቀርጾ ካላ ቪዲዮ ሲመጣ ካሜራማንም ስለነበረ እንዳለ ገጣጥሽ ወስጥቻለሁ አንዴ ሚውት አድርጊ ሀቡን አሁን የሆነ ነገር መናገር ፈልጋለሁ እሺ የሰው ልጅ አንድ ሰው የሆነ ህይወት ይኖረው ነበር አይደል ያ ህይወት ሳይሞት ይቀርና ይወጣና ሌላ እድል ይሞክራል አይደለም ሌላ ህይወት ይጀምራል ሴት ልጅ ባንድ ነገር ላይ ህይወቷ መቆም አለበት እንዴ ምንድነው የሪም ነገር አዲስ ነገር ይመስል ወይ ደግሞ አዲስ የሆነ ምድር ላይ ያልተፈጠረ ያደረገችው ነገር ይመስል እኔ እንደ አንድ ጓደኛ ነው ሪም መጥፎ ሴት አይደለችም ሪም ክፉ ሴት አይደለችም ወይ ደግሞ የሆነ ነገር አይደለም አዲስ ነገር የሆነ ያደረገችው ነገር አዲስ ነገር ይመስል እየተቀባበሩ ሌላ ታሪክ ውስጥ መግባት ምንድነው የሰው ልጅ የሆነ ህይወት ይጀምራል ሳይሆነው ሲቀር ሌላ እድል ይሞክራል ምንም አዲስ ነገር የተፈጠረ ነገር የለም ግን የሆነ ነውር ነገር እንደሰራች መጥፎ ነገር እንደሰራች እዛም ቤት ይገባሉ እዛም ቤት ይሆናሉ እዛም ቤት ምንድነው እንደዚህ አይነት ነገር ማለት ሲጀመር ይወልሽ የሪባል ምናምን የሚሉት የበፊት ወጣት ያፈቱ እንዴ ያወዳድ ይሄ ከጎንና ከጎን ያደርጉና የሆነ በቃ አንድና ሁለት እንደተጀመሩ ወላሂ ያታርክ ይገባሉ ያቺን ነው ያመጡ ይሄ ሰው ላይ ያመጡ ካጠገብ እየፖስቱ የሪባል ነው እያሉ እኔ ምንም ረጁ በዚህ ነገር በባታውሪ ደስ ይለኛል ምክንያቱም ይመቻቸው ይሄዱበት በየ ስለታውቋቸው ይመቻቸው እንዴ ነውር ነው ወላሂ ይሁንላችሁ ይሄ እኮ የሚያሳየው የሪም ምን ያህል ተፈላጊነት እኮ ነው አንድ ሰው አንድ ህይወት ነበረው አልተሳካም ወይ ሌላ ሁለተኛ ህይወት ከጀመረ ምን ያህል ተፈላጊ ነው ይሄ ሰው የዚህን ሰው ምን ያህል ተፈላጊነት ነው የሚያሳየው ፈርስቶ ሌላው ደግሞ ያሉ ማንንም እያመጡ ከሪም ጋር አድርገው የሚፖስቱ ከሆነ ዋናው ነገር ባለቤቷ ይረዳታል ባለቤቷ ሙድ የገባው ነው ይረዳታል ሌላው ቢያወራ ቢያቦካ ምን ያመጣል የሱ ህይወት ላይ ምንም እኮ ነው ማያመጡት እኔ እኮ ለቲክቶክ ወሬ ይናል ቦታ ለምን እንደምትሰጧቸው ዴዚ ያለሽ ነው ሀቡ ዴዚ ያለሽ ነው ዴዚ እኮ የታለች ፍላወር እንደዛ ይላሉ መታለች ፍላወር ዴዚ ፍላወር እሺ ሌሎቻችሁ እንሰነባበትና እሷ ገብታ ብቻዋን በነፃነት ቪዲዮ አብርታ ታወራ
አግኝቼልሽ እወርዳለሁ ሀቡዬ። ዜድን ግን አስቆሚልኝ። አሁን ትልቁ ፖይንት በቃ ተሳስቻለሁ፣ ችግር የለውም ሀቡ። እኔ ግን ታች ልሁን ዝም ብዬ ማታች ሲሆን እዚህ ቁጭ ልበል። እታችሁኝና ስታስፈልጊ ነው ማስገባሽ። ይቅርታ ልትይ እስቲ እናትየውን አይሻልም? አይ ዝም ብዬ እዚህ እንትን ሚት አድርጌ ቁጭ ልበል። እሺ ሳልናገር እሺ። ምንም አይነት ነገር እንዳታወሪ፣ ቪዲዮ እንዳታወሪ፣ መብራህን እንዳታወሪ፣ ምንም እንዳታወሪ። አላበራም። እሺ በቃ ሀቡ የደናዋሉ ሁላችሁ ቤተሰብ ደናዋሉ። እሺ እሺ። ሶፊ ሳቢያት። እሺ ላግኛትና ወርዳለሁ። Daisy, if you are here, say I'm listening. Baka flower. Yes. ታችም አልደረሰችም። እስኪ ቼክ አድርጊያት ዋትስአፕ ላይ when you I don't think join የሚለው ላይ ራሱ አፍጥጬ ነበር ሀቡዬ የለችም። በቃ ጀንቀሪ